በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል አባታችን ነው ወይ በሚለው ጸሎት ውስጥ ያለው በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል የሚለውን እንዴት ነው የምትረዱት? እኔ እስከ ገባኝ ድረስ ስትሬት ፎርዋርድ ነው ማለት ይቅር በለን ግን እኛም ይቅር ካልን ወይም ደግሞ አሰምሽኑ እኛ የበደሉን ይቅር እንላለን አንተም ይቅር በለን ነው። ልክ ነኝ? ትናንትና ስለ ይቅርታ የሆነ ቦታ ላይ ስልጠና ስንካፈል አንድ ወዳጄ የይቅርታን አስፈላጊነት በጣም አምነውበታል። ነገር ግን በጣም ለረጅም ጊዜ አብሮት የነበረው በነገራችን ላይ ሁላችንም በተለይ በጣም የምናመረው የምንጣለው ቤተሰባችን የቅርብ ጓደኛችንን ምናምን ነው አይደል? እና ለረጅም ጊዜ ወዳጁ የነበረን ሰው ኳሊቲውን እንዲጽፍ ጠየቁት። የጓደኛዬን በጎ ነገሮች ላስታውሳቸው አልችልም ማለት ኦኬ። በእርግጥ ይህን ያህል ዓመት አብራችሁ ከኖራችሁ ኳሊቲዎቹን በእርግጠኝነት ታውቋቸዋለህ ብዬ ያልኩት ያውቃቸዋል፣ ግን ለማየት ፈቃደኛ አልነበረም። ከዛ ግን እኮ የሚል ማብራሪያ ጀመረ። ማለት መጠን የለውም ይቅር የምንለው ነገር የለውም። ብዙ ጊዜ ምን ያህል የትኛውም የከፋ ቢሆን ወደኋላ ሄጄ አንድ በጣም የቅርብ ወዳጃችን አባቱን ገዳዮች እስር ቤት እየሄደ ሲጠይቅ ሲመላለስ ሲጎበኛቸው የነበረ ታሪክ አለና ይገርመኛል። ምን አይነት ልብ ነው ያለው እያልኩ ማለት ነው። አይከብድም? ይከብዳል። ግን እንዲህ አይነትም ሰው አለ። ግን ዛሬ ማንሳት የፈለኩት ምንድነው ይቅርታ የሚደረገው አንደኛ ራስን ነፃ ለማውጣት ነው። ይቅርታን ማድረግ ያልቻለ ሰው በህይወት ውስጥ የእጅ ፍሬን ይዞ መኪናን ለማስፈጠን የሚሞክር የመኪናው ጭስ ማውጫ ተደፍኖ በፍጥነት መሄድ የሚፈልግ ወይም ደግሞ በአንድ ጊዜ ነዳጅና ብሬክ የያዘ ወይም ደግሞ የመኪናውን ፊልተሩ ብቻ ጤነኛ ያልሆነ መኪናን በጣም በፍጥነት ለመንዳት ለማሽከርከር እንደሚሞክር ሰው ነው። ለምን? ውስጡ ቆሽሿል፣ ውስጡ ተበላሽቷል። ስለዚህ ይቅርታ አክቹዋሊ ለሌላ ሰው ሳይሆን በዋነኝነት ጥቅሙ ለራሳችን ነው። ምክንያቱም የተበዳይነትን ስሜት ምናልባትም ደግሞ በድለንም ከሆነ ያንን ስሜት አዝለን የምንሄደው እኛ ራሳችን ስለሆነ፣ ስለዚህ ጉዳዩ ይቅርታ የሚደረግለት ሰው ይገባዋል አይገባውም አይደለም። እኛም ይቅርታ የተደረገልን ስለሚገባን አይደለም። ይቅርታ ማድረግ ጓደኝነትን መልሶ ስለማጀመር አይደለም። ይቅርታ የሚፈልገው አንድ ነገር ነው።